አሁን ካለንበት ጊዜ ጀምሮ በመጪዎቹ ጊዜያት በደንብ ብንማራቸው ሊጠቅሙን የሚችሉ 5 የቴክኖሎጂ ትሬንዶችን እነግራችኋለሁ። ሁላችሁም ብትማሯቸው እጅግ በጣም ጠቃሚ የምላቸው የቴክኖሎጂ አይነቶች ናቸው። በምትችሉት መጠን ሁሉንም እስከ መጨረሻው በመስማት ሁሉም ለእናንተ ስለሚያስፈልጉ ሁሉንም እንድትማሯቸው የቦይዝ ዲጂታል ምክር ነው ማለት ነው። ለቤታችን አዲስ የሆናችሁ ሁላችሁም ይሄንን ቪዲዮ የምታዩ ሰብስክራይብ እያደረጋችሁ ቤተሰባችን እንድትሆኑ በዚሁ እናሳስባለን ማለት ነው። በቀጥታ ወደ 5ኛው ስንሄድ ክላውድ ኮምፒውቲንግ ነው። ክላውድ ኮምፒውቲንግ ይሄ ሰርቨርለስ ኮምፒውቲንግ የሚባለው ነው። ሁሉንም ነገር ስቶሬጅም፣ ሰርቨርም፣ ዳታቤዝም ኔትወርኪንግም ኦቨር ዘ ኢንተርኔት አክሰስ ልናደርግበት የምንችል የቴክኖሎጂ ውጤት ነው። ኢንስቴድ ኦፍ ፊዚካል የሆኑ ሃርድዌሮችን ወይም ደግሞ ሶፍትዌሮችን በመተካት ዩዘሩ የሚፈልጋቸውን ሪሶርሶች አክሰስ ማድረግ የሚችለው ስሩ ኢንተርኔት ነው ማለት ነው። እነዚህን ሰርቪሶች የሚሰጡ የተለያዩ ፕላትፎርሞች አሉ። AWS ወይም ደግሞ አማዞን ዌብ ሰርቪስ፣ ማይክሮሶፍት አዙር ወይም ደግሞ ጉግል ክላውድ የሚባሉ የክላውድ ኮምፒውቲንግ ሰርቪስ ደሊቨሪ የሚያደርጉ አሉ። ከነዚህም ውጭ ሌሎችም አሉ። እናንተ ተጠቀሟቸው። እጅግ በጣም ለሁላችንም ጠቃሚ ስለሆኑ ማለት ነው። በአራተኛ ደረጃ ሳይበር ሴኩሪቲ ነው። ይሄ ሳይበር ሴኩሪቲ ደግሞ ኮምፒውተሮችን፣ ሰርቨሮችን ወይም ደግሞ ኔትወርክን ወይም ደግሞ የተለያዩ ዳታዎቻችን ከተለያዩ የዲጂታል አታኪንግ ፕሮቴክት ማድረግ የምንችልበት የዲጂታል ፕሮቴክሽን ሜካኒዝም ነው። ሞር በደንብ ብትማሩት በደንብ ብታውቁት የተለያዩ የአታኪንግ ሜካኒዝሞች አሉ። እነሱንም ጨምሮ በደንብ በየጊዜው ብታዳብሯቸው ብትማሯቸው ለሁላችሁም ጠቃሚ ስለሆኑ ሳይበር ሴኩሪቲ በአራተኛ ደረጃ ያቀረብኩላችሁ ነው። ሌላው አሁን ሁሉም ነገር ዲጂታል ማርኬቲንግ እየሆነ ነው እንደምታውቁት፣ ለሁላችሁም ሊጠቅማችሁ ይችላል ብዬ በ3ኛ ደረጃ ያስቀመጥኩት ዲጂታል ማርኬቲንግ ነው። ይሄ ኦንላይን ፕላትፎርሞችን በመጠቀም የተለያዩ ፕሮዳክቶችን፣ ሰርቪሶችን ወይም ደግሞ ብራንዶችን በኦንላይን ከከስተመር ጋር ኢንጌጅመንት እየፈጠሩ ኦንላይን ከከስተመሮች ጋር የተለያዩ ኢንጌጅመንቶችን በማድረግ ስራዎችን የምንሰራበት የቴክኖሎጂ አይነት ነው። በ3ኛ ደረጃ ያዘጋጀውላችሁ ዲጂታል ማርኬቲንግ ይሰኛል ማለት ነው። ከዛ በ2ኛ ደረጃ ብሎክቼን ነው። ብሎክቼን እንግዲህ እንደምታውቁት የኦንላይን ትራንዛክሽኖችን ሴኩር ማድረግ ነው። መልቲፕል ኮምፒውተርስ የተደረጉ ትራንዛክሽኖችን ወይም ደግሞ ሪከርዶችን ሴኩር ማድረግ ነው። ሴንትራል ኦቶሪቲ ወይም ደግሞ ይሄ ባንክ ወይም ደግሞ ገቨርንመንት ሳይኖር በራሱ ሴኩር የሚያደርግልን የቴክኖሎጂ አይነት ነው። ብዙ ጊዜ ከክሪፕቶ ከረንሲ ጋር ወይም ደግሞ ቢትኮይን ኤንድ ኢቴሪየም ጋር በደንብ ይጠራል ማለት ነው። ለሱም ቅርብ ነው ማለት ነው። በ2ኛ ደረጃ ያዘጋጀውላችሁ የቴክኖሎጂ አይነት ብሎክቼን ነው። በመጨረሻ ሶፍትዌር ዲቨሎፕመንት ነው። ሶፍትዌር ዲቨሎፕመንት እንግዲህ ዲዛይኒንግ፣ ቢልዲንግ፣ ቴስቲንግ ኤንድ ሜንቴኒንግ ሶፍትዌር አፕሊኬሽንስ ነው። የተለያዩ የሶፍትዌር ዲቨሎፕመንት አካሄዶች አሉ። ፕላኒንግ ኤንድ ሪኳየርመንት፣ ዲዛይኒንግ፣ ዲቨሎፕመንት፣ ቴስቲንግ ኤንድ ሜንቴናንስ የሚባሉ የተለያዩ የዲዛይን ሜካኒዝሞች አሉ። እነዚህን ቴክኖሎጂዎች በደንብ ብትማሯቸው ሞር ለእናንተ ጠቃሚ ስለሆኑ የዛሬው ዝግጅቴ እነዚህ ናቸው ማለት ነው። በያላችሁበት መልካም ጊዜን ተመኘን። ሰብስክራይብ ያደረጋችሁ ሰብስክራይብ ብታደርጉ